ነገ ህዳር 25 ስምህን በእምነት ሆኖ ለጠራ ልክ እንደ ወዳጅ እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ ከአውሎ ንፋስ ፈጥነ ትደርስለታለህ የተባለና እርሱም ደግሞ በተሰጠው ቃል ኪዳን በሕይወትም ቢሆን በሞትም ቢሆን በበሽታም ቢሆን በማንኛውም ምድራዊ ችግር ቢሆን በፍጹም እምነት ሆኖ ስሙን ሲጠሩት ገና የስሙ የመጀመሪያዋ ፊደል ስትጠራ እንደ ወዳጆቹ እንደ ሊቀ ሰማዕታት ቅዱስ ጊዮርጊስና እንደ ቅዱስ ቂርቆስ እርሱም ከአውሎ ንፋስ ፈጥኖ የሚደርስ ቅዱስ ሰማዕት። ሁላችሁም ቤተሰቦቼ ለዚህ ድንቅና ኃያል መስተጋድል ለሆነ ቅዱስ ሰማዕት ዓመታዊ ክብረ በዓል እንኳን አደረሳችሁ እያልሁኝ አደራ ለሁሉም ሰው ይሄ ቪዲዮ ይዳረስ ዘንድ የምትችሉ 25 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉት፣ ለሁሉም ይዳረሳል። ለዚህ ቤት አዲስ የሆናችሁ ሰዎች ደግሞ ይሄ ቤት የማትጸጸቱበት ቤት የምትጠቀሙበት ቤት ስለሆነ ፎሎ ማድረግ እንዳይረሳ እላለሁ። ስሙን ለጠራ ገድሉን ላነበበ በቃል ኪዳኑ ለታመነ በዓሉን ላከበረ ዝክሩን ለዘከረ መታሰቢያው ላደረገ በአውሬ የማያስበላ በእባብና በጊንጥ የማያስነድፍ በእሳት የማያስበላ በጥይት የማያስመታ በሰይፍ የማያስገድል እንደዚሁም ደግሞ ያለ ዕድሜ ያለ ጊዜ የማያስቀስፍ ቅዱስ ሰማዕት በዓልህን ላከበረ በአንተ ስም ለተማጸነና አንተን ረዳት አድርጎ ለያዘ ሰው የሕይወት ዘመን ጠባቂው አድርጌ ሾሜሃለሁ የተባለው ይሄ ሰማዕት ቤተ ክርስቲያን እንድትጠፋ ሕዝበ ክርስቲያኑ እንዲጨፈጨፍ ጳጳሳት እንዲገደሉ መጻሕፍት እንዲቃጠሉ በተደረገበት በዚያ አስቸጋሪና ክፉ ዘመን የክርስትና ድልድይና ሰንሰለት ሆኖ ክርስትና እንዳይቋረጥ እንዲሁም ደግሞ ቤተ ክርስቲያንም እንዳትጠፋ ያደረገ ድንቅ ሰማዕት ነው። ከሊቀ መላእክት ከቅዱስ ገብርኤል የእሳት ሰይፍን ከሰማይ የተቀበለው ይሄ ሰማዕት የበርበርን አረማውያን ሰራዊቶች ለወሬ ነጋሪ ሳያስቀር ጭጭ ያደረገ ያጠፋ ቅዱስ ሰማዕት ነው። ይሄ ነው እንዲህ የሚገርማችሁ። እርሱ በሰማዕትነት ካለፈ በኋላም ያ ከልጅነቱ ጀምሮ አብሮት ያደገው ያ ጥቁሩ ፈረስ የሰው አንደበት ተሰጥቶት ልክ እንደርሱ ወንጌልን እየዞረ የሰበከ ሲሆን ያላመኑትን አረማውያን እምቢ ያሉትን ደግሞ ከአፉ በወጣ እሳት ያጠፋለት ታላቅ ሰማዕት ነው። ይህ የስሙ ትርጓሜ የአብ ወዳጅ ገብረ ኢየሱስ ክርስቶስ የኢየሱስ ክርስቶስ አገልጋይ ማለት የሆነ ገጸ ከለባት ወይም ደግሞ ከአንገታቸው በላይ የአውሬ መልክ ያላቸው ወገባቸው እንደ ሰው የሚመስል ከወገባቸው በታች ደግሞ እንደ አንበሳ ተፈጥሮ ያላቸው የእግራቸው መረገጫ የእግራቸው መዳፍ ደግሞ የቀለጠ የሚያበራ የነሐስ መረገጫ ያላቸው ሰማያውያን እንጂ ምድራውያን የማይችሏቸው ክፉ አውሬዎችን በሄደበት እየሄዱ በዋለበት እየዋሉ ባደረበት እያደሩ ሲገዙለት የነበረ ቅዱስና ድንቅ የሆነ ታላቅ ሰማዕት። እነዚህ ነብርና አንበሳን እንደ አሮጌ ጨርቅ የሚበጣጥሱ ገጸ ከለባቶች ሰው ፊት ለፊት ሳያቸው ነፍሱ የሚጠፋ ክርስትናን አግኝተው ልክ እንደርሱ ሰማዕትነትን ተቀብለውለታል። ሰማዕትነትን ተቀብሎ ካረፈ ከጥቂት ጊዜም በኋላ በስሙ በተሰየመች ቤተ ክርስቲያን ውስጥ ወንድማማቾቹ ቅዱስ ባስልዮስና ቅዱስ ጎርጎርዮስ በስሙ በጸሎታቸው ቢማጸኑት ክርስትና እንዳይስፋፋ እያስቸገራቸው ያለውን ከሃዲውን ኡልያኖስን ሲማጸኑበት የነበረው ስነ ስዕል በግዘፍ አካል ወጥቶ ከሃዲውን ኡልያኖስን በጦሩ ወግቶ ደሙን አፍስሶ የገደለ ድንቅ የሆነ ቅዱስ ሰማዕት። ምን ይሄ ብቻ ከእስላማዊ ወገን የነበረ አንድ ወጣት ክርስቲያንንም ወደ ክርስትና መልሶ ስሙንም ዮሐንስ አስብሎ አመንኩሶ አበምኔት አድርጎ ብዙ ተጋድሎችን እንዲጋደልና ሰማዕትነትን እንዲቀበል ያደረገ ቅዱስና ድንቅ ሰማዕት። ይህ አሁንም በእኛ በዚህ ዘመን ኢትዮጵያ ውስጥ ይልቁንም ደግሞ አርማንያ ውስጥ ካህናት በዓሉን ሲያከብሩ ሲያሸበሽቡ አብሮ የሚያሸበሽብ ስነ ስዕል ያለው ኃያል መስተጋድል ፍጡነ ረድኤት ከሊቀ ሰማዕታት ከቅዱስ ጊዮርጊስ ቀጥሎ በሁለተኛ ደረጃ ላይ የሚገኘው ካልዕ እየተባለ የሚጠራው ሊቀ ሰማዕታት ማር ቅዱስ መርቆሬዎስ ፒሉፓዴር ነገ ህዳር 25 ሰማዕትነትን የተቀበለበት የዕረፍት በዓሉ ነው። ይህንን ቪዲዮ ለሁሉም ሰው እንዲዳረስ 25 ጊዜ የማትችሉ ደግሞ 3 ጊዜ ኮፒ ሊንክ አድርጉልኝ። መድኃኔ ዓለም ኢየሱስ ክርስቶስ ከሊቀ ሰማዕታት ማር ቅዱስ መርቆሬዎስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል።